ዛሬ በጣም ትልቅ ነገር ነው ዛሬ የሰራችው። እንግዲህ ያንን ቀውላላ ጠበቃ ዛሬ የሚገርም ታሪክ ሰርተዋል ማለት ነው። ቤተሰቦቻችን እንግዲህ በሚገርም ሁኔታ ትትና ያው ከታገተች ረጅም ጊዜ ይሆናል። ብዙ ስቃዮችን ብዙ መከራዎችን አሳልፋለች። ግን ደግሞ በዚህም ውስጥ የማትበገር በጣም ጀግና ልጅ ነች። ተስፋ የማታቋርጥ ራሷን አሳልፋ ለምንም ነገር የማትሰጥ በጣም ጠንካራ ልጅ ነች። ዛሬ ደግሞ እንደያው በሚገርም ሁኔታ ይህን ቀውላዳ ጠበቃ ባለፈው እንግዲህ ላይሽ ላይ እያለ ሙጭኝ ሲልባት እንዳልነበር አሁን ደግሞ እንግዲህ የራሷን የሆነ ነገር በደንብ አድርጋ ትጠቀምበት ተዘጋጅታለች ማለት ነው። መዘጋጀት ብቻ ሳይሆን በቃ በእጇ አስገብታለች። በሚገርም ሁኔታ እንግዲህ መውሰድ የፈለገችው ስልኩን ነበረ። ስልኩን እንግዲህ ተቀብለዋል ማለት ነው። በሙድ ናቀፈኝ፣ ናፈቅከኝ፣ ወድጄሃለሁ፣ አፍቅሬሃለሁ በሚል ሰበብ ማለት ነው እንቃርጋ ከያዘች በኋላ እንግዲህ ይዘዋለች ነው የምላችሁ ጋይስ፣ ይዘዋለች። አለቀ። ካሁን በኋላማ እጅ ገባ እኮ ምንም የሚሰራው ነገር የለውም። እና ቤተሰቦቻችን እኔ በጣም ነው ዘና ያደረገችኝ፣ በጣም ነው የተመቸችኝ ነው የምላችሁ ጋይሶች፣ በጣም ነው የተመቸችኝ። ምክንያቱም በጣም ጎበዝ ልጅ ነች። ስልክ ቁጥሩን ደግሞ ከእናንትና ስለተቀበለች አሁን ለነዳጣት ስለምትደውል የዳጣና የእሱን ስልክ ሰጥቷታል። የእሱን ስልክ ነው የሰጣት። ስለዚህ አሁን እንትን ስለምትለው ከእሱ ጋር ትገናኛለች ማለት ነው። ስለዚህ ደግሞ ከእሱ ጋር ከተገናኙ በቃ እሱ ደግሞ ለነ መድብል ስለሚነግራቸው ከዛ ሁሉም ነገር በቃ አልጋ ባልጋ ሆነ ማለት ነው። ቤተሰቦች አስባችሁታል? ስለዚህ እሷ ለመውጣት በጣም ትልቅ ሰፊ ቻንስ ነው ያላት። እንደሚታወቀው በባለፈው ክፍል እነዚህና እነ መድብል እንግዲህ ፕሮሰስ ጨርሰዋል እንደሚታወቁት እና አሁን ላይ በቃ እንዴት አድርገን እናውጣት የሚለው ነገር ነበረ። አሁን እሷ እንደዚህ በስልክ ማግኘት ከቻሉ ሁሉም ነገር በጣም ቀላል ነው ለእነሱ ማለት ነው። ምክንያቱም ትልቁ ነገር ያለችበት ሁኔታ ያለችበት ቦታ በዛ ላይ ዝና እቤት የሚሆንበት ሰዓትን ምናምን ነበረ ለእነሱ በጣም ከባዱ እና እሱን ለማድረግ ደግሞ እንግዲህ ማህሌት እንጠቀም ኤፍራታን እያሉ ነበረ። ግን አሁን ማህሌት ጋር ሳይደርሱ ኦልሬዲ ማስወጣት ይችላሉ ማለት ነው። እሷን ካስወጡ ደግሞ በቃ የመጨረሻ እንትናቸው ነው። ያ ደግሞ በጣም ትልቅ ቫልዩ ያለው ማለት ነው ለእነሱ ከሚባለው በላይ ማለት ነው ቤተሰቦቻችን። ስለዚህ አሁን ትትና ትወጣለች። እዚህ ጋር ትትና ከወጣች ደግሞ ያው ማህሌትና ዝና እንዲሁ ይቀራሉ ማለት ነው። ጭብጭቡ የዴላላ ያ እንትና ዴላላውማ የዴላላ ስልኩ ሰጥቶ መጣ። ያጠበቀው ቀውላላ ማለት ነው። ስልኩን ሰጥቶ ጉድ ሆነ። በነገራችን ላይ ዝና ይዞታል። አሁን ዝና እዚህ ጋር አሁን በጣም ነው የሚቀጠቅጠው ማለት እንዴት አስባችሁታል? በባለፈው በስንት ነገር አስተምሮ እንዲለቀቁ ታውቃላችሁ። ስለዚህ አሁን ደግሞ በቃ ይዞት ይወጣል። ስለዚህ ስልኩ የለም። ስልኩ ኦልሬዲ ትትና እጅ ገብቷል። ትትና ደግሞ ዝና እሱ ሲያስወጣላት አሁንም ምንድን ነው ሲላት ይኸው እየታገለ የነበር ብላ ተያይዘዋለች። ከዛ በኋላ አለቀ። ዝናና ጠበቃው ሲያያዙላት እሷ የዳጣንና መርዝን ስልክ ሴቭ አድርጋ እነ ብሩክና እነ መድብል ጋር እንዲያገናኙ ታደርጋለች ማለት ነው። ምክንያቱም ብሩክን እንደወጡት ስለምታውቅ አብረው እዛ ብዙ ስቃይ ስላሳለፉ ዝና ብቻ እሱ ብቻ ሳይሆን ብሩክ ብቻ ሳይሆን ምሳሌም ታውቃታለች። ምሳሌ ራሱ አንዲትን የምታምር የሴት እዛለች እሷን እዛ እያሰቃዩት እያለች ነበር ነው የዛን ጊዜ ራሱ ምሳሌ እንደዛ ብላለች። ስለዚህ አሁን እነ ብሩክ አሁን ስትራቴጂያቸውን ነድፎ ምናምን ጨርሰዋል እነዚህ ናት። ስለዚህ እሷ ደግሞ ትትና በጣም ትልቅ ቫልዩ ያላት እዚህ ውስጥ ለዛ ነው እንግዲህ ብዙ ነገሮችን አድርገው እሷን ማስፈታት የፈለጉ። ስለዚህ እሷ ደግሞ የነሱ ስልክ እያፈላለገች ነው። እነሱ ደግሞ ቤቷ አገኘናት እያሉ ነው። ስለዚህ
ፈላጊና ፈላጊ ሲገናኝ ደግሞ በጣም ትልቅ ነገር ነው። ውጤቱ የሚያምር ነው የሚሆነው እና ያው እንግዲህ በሱ ምክንያት አሪፍ ነው ማለት ነው። ሰዎቻችን እንግዲህ ጠበቃው